የምንም ነገር ውጤት መጠበቅ እንዴት ያስፈራል። ተማሪም የትምህርት ውጤት ሲጠብቅ ከጥቃቅን የክፍል ደረጃ ጀምሮ ሚኒስትሪ፣ ማትሪክ፣ ዩኒቨርሲቲ የስራ ቦታም ላይ የስራ መወዳደሪያ ያስገብቶ መቀበል አለመቀበላችሁን የመስማት ውጤት፣ ሆስፒታል ላይም እንዲሁ የምርመራ ውጤት፣ ጥያቄ ባቀረብነው በማንኛውም ነገር ላይ ውጤትን መጠበቅ አስጊ ነገር ነው እና እነማሜም የሀጂን ውጤት ለመስማት እዛው ሆስፒታል ተገኝተዋል። ዶክተሩ ማሜን በእጁ ጠቆም አድርጎ ወደ ውጭ ጠራው። ማሜ በዶክተሩ ወረቀት አያያዝና የፊት ገጽታ ተደናግጧል። ቢሆንም ከሀጂ ፊት መናገር አለመድፈሩ አስደስቶታል። ስንት ዶክተር አለ ያለውን ነገር በግልጽ ፍርጥርጥ አድርጎ በመንገር የተማሚን ተስፋ የሚያጨልም። ሌላው ቀርቶ አጀል በእጃቸው እንዳለ ነገር ሳምንት ብቻ ነው የመቆየት ጊዜ ያለህ ብለው የሞት ቀጠሮም ያስይዛሉ። አረ ምስኪኑ አርጉዝንም ልጅሽ አይተርፍም እያሉ በድንጋጤ ብቻ ልጇን እንድታጣም ያደርጉም አሉ። ማሳወቅ እንዲሁም ከታማሚ ጋር የመጣን ሰው አሳውቆ በተረጋጋ መልኩ እንዲያሳውቋቸው ማድረግ በይበልጥ የተሻለ ነው። ያለውን ነገር ሸፋፍኖ ማለፍ ደግሞ ጥሩ አይደለም። ዶክተሩም አሁን ያሰበው እንደዛ ሳይሆን አይቀርም። ማሜን ከነበሩበት ክፍል አውጥቶ ወደ ሌላ ክፍል ወሰደው። ቁጭ በላለና የእንግዳ መቀበያ ወንበር ላይ እንዲቀመጥ አደረገ። ማሜ በዶክተሩ ሁኔታ ቢደናገጥም ሀጂን እያሰበ ለምን ብቻውን ወሰደው ብለው ይጨነቃሉ እያለ ሙሉ ሀሳቡ እሳቸው ጋር ነው። እሺ ማልበል መሐመድ አለ። ለፋዘር ምናቸው ነህ? ልጅ ነኝ። ኦኬ ያው ውጤቱን ቀድሜ ላንተ ላሳውቀህ ብዬ ነው። አይዞ ምንም ያስፈራ ነገር የለም። ግን እኔ አባትህን ባህሪ በጥልቀት ስለማላቅ ያለውን ውጤት በምን መልኩ መንገር እንዳለብኝ አላቅም። ብዙ አስጊ ሆኖ አይደለም፣ ግን አንተ መንገሬ አንተ እሳቸው በማይደነግጡበት መልኩ አድርገህ መንገርና በሽታውንም ከሳቸው ጎን ሆነህ የሚድኑበትን መፍትሄ ማመቻቸት ትችላለህ ብዬ ነው። ምንድነው ውጤቱ እንደሚያሳየው ከብዙ ነገር ነፃ እንደሆኑ ነው። ላይክ HIV፣ ኩላሊት፣ ልብ ምናምን ላይ አስጊ ነገር አያሳይም። ግን ጉበት ላይ ትንሽ የመቆጣት ነገር አለ። አሁንም በጊዜ መድረሳችሁ አሪፍ ቢሆንም ያው ከዚህ በፊት ቀድማችሁ መታችሁ ቢሆን ኑሮ በይበልጥ የተሻለ ይሆን ነበር። የሆነው ሆኖ ያለፈው አልፏል። ግን ከዚህ በኋላ የሚያሳልፏቸው ጊዜያቶች በጣም ጥንቃቄ ይፈልጋሉ። መብላት የሌለባቸውን የምግብ አይነት እጽፍልሃለሁ፣ አብዝተው መመገብ ያለባቸውንም እንደዛው። ሲቀጥል በየወሩ ወይም በየ15 ቀኑ ቼክአፕ መደረግ አለባቸው። ዋናው ነገር ደግሞ በሽታ ቴንሽን አይፈልግም። በጣም ከጭንቀትና ከውጥረት ነፃ መሆን አለባቸው። እረፍት ይፈልጋል። ይህንን እንግዲህ ከኔ ይልቅ አንተ ነህ ማስተካከል የምትችለው። ይህ ሳይሆን ቀርቶ ግን የፈጣሪ ትዕዛዝ ከተጨመረበት ጉበቱ በቀናት ውስጥ ስራ ያቆምና ከጥቅም ውጪ ነው የሚሆነው። በዚህ ብቻ አይቆምም። በፍጥነት ወደ ካንሰር የመቀየር ፕሮባቢሊቲውን በጣም ሰፊ ነው። ሶ መሐመድ ቴክ ኬር። የረሳሁት ነገር ደግሞ ኪኒን የሚባል ነገር ባይጠቀሙ ጥሩ ነው። ላይክ ፓራስታሞል፣ አድቪል የመሳሰሉት የኪኒን መብዛት በራሱ በጣም ሊያጠቃው ይችላል አለ ዶክተሩ። ማሜ አይኑ ቀልቷል። በጣም ደግሞ የደነገጠው ወደ ካንሰር የመቀየር ፕሮባቢሊቲው በጣም ሰፊ ነው ሲባል እና መሐመድ አንተ ጋር ይሆናል ኮንታክት የምናደርገው። ለጊዜው ምንም አይነት መድኃኒት አላዘልህም። መብላት ማቆም ያለባቸውን ነገር ግን ይሄው ጽፌልሃለሁ። እሱን በደንብ ተከታተል። ሳምንት ከሳት አካባቢ ይዛቸው ብቅ በል። አሁን ምንም ነገር ባትነግራቸው ኢትስ ኦኬ። እንደውም ውጤቱን ለሳምንት ብለን እንቀጥራቸውና እንዲመጡ አደርጋለሁ። ስልኬን ይሄው ደውልልኝ። ጨርሻለሁ አለ። እሺ ዶክተር አለ ማሜ። አንድ ነገር ለመጠየቅ እንኳን አፉን መክፈት አልቻለም። ብዙ እኮ ማለት ፈልጓል ግን አልሆነለትም። ዶክተሩና ማሜ ተከታትለው እና ሀጂ ወደ ነበሩበት ክፍል ገቡ። ሀጂ ብድግ ብለው ምን ነው ዶክተር፣ እኔ ታካሚው እያለሁ ልጄን ይዘኸውልም አልክ አሉ። ኦ ሶሪ፣ በጣም የምርመራችንን ደረጃና ጥራት እያሳየሁት ነበር። ውጤት ለሳምንት ብለናል፣ እንግዲህ ሳምንት እንገናኝ አለና ባጭሩ መልስ ሰጣቸው። ማሜ እንደምንም ራሱን ተቆጣጥሮ ፈገግ ለማለት ሞከረ። ፉኤ ግን ብዙ ነገር ከፊቱ አንብቧል። ወደ ቤት እንሂድ በቃ አለ ማሜ። ዶክተሩም ኦፍ ኮርስ እስካሁን አላችሁ እንዴ አለ። ማሜ ቀደም ብሎ መኪና ወደ ቆመበት ቦታ ሄደ። መኪናውን አስነስተው ወደ ቤት ከነፉ።
ሀጂ ብዙም የመደናገጥ ስሜት አልተሰማቸውም። ውጤት ለሳምንት ተባለ። በቃ እትዬ መሪማ ደግሞ ለምንድነው ውጤቱን ለሳምንት ያለው ብለው ችክ እያሉ ነው። ማሜ ጥራቱን የጠበቀ ሆስፒታል ስለሆነና ታካሚም ስለሚበዛባቸው ነው ብሎ መልስ ሰጥቷቸዋል። ማሜና ፉኤ በቃ ባባ አብሽር ሀጂ አብሽሩ ብለው ተያይዘው ወጡ። ፉኤ በጣም አላስችል ስላለው ከቤት እስኪወጡ እንኳን አልጠበቀም። ወደ መኪናው ሲጠጉ ዶክተሩ ምን አለ አለው። ማሜም መኪና ውስጥ ከገቡ በኋላ ዶክተሩ ያለውን ሙሉ ለሙሉ ነገረው። ፉኤም በሰማው ነገር እጅጉን አዘነ። ወይኔ ለሀጂ አይገባም ነበር፣ ግን አላህ ካዘዘ ሁሉም ኸይር አለው። ተስፋ በዶክተር እጅ ሳይሆን በአላህ ጥበብ ነው። ኢንሻአላህ ሳምንት ስንሄድ ደግሞ ምንም ነገር አይኖርም፣ አብሽር። ሲቀጥል ዋናው ልንሰራ የሚገባው ነገር ሀጂን እረፍት የማስደረግ ስራ ነው። ያኔ ነገራቶች ቦታቸውን ይይዛሉ። አሁን የሳቸውን ስራ በሚመልኩ ማገዝ ይቻላል የሚለው ነገር ላይ ትኩረት አድርግ። ሲቀጥል ማሜ እሳቸው ለስደስታቸው በሚችል ጉዳይ ላይ ወደ ኋላ አትበለባክህ ብሎ ፉኤ ብዙ ሀሳቦችን እያነሳ ማሜን አረጋጋው። እንዲህ ነው እንጂ ጓደኛ ከእሳት ላይ ውሃ ፍስሶ ማብረድ መቻል። ስንቱ ነው በጓደኛው ረቂቅ ሀሳብና አይዞህ አብሽር በሚለው ቃል ሰው ለመሆን የበቃው። በዛው ልክ ደግሞ እሳትን በእሳት እያዋዛ የሰውን ተስፋ የሚያጨልም ስንት አለ። ማሜ ግን እድለኛ ነው። በፉኤ ንግግር ስክን ብርድ ይላል። የወደፊት ተስፋው ይለመልማል። ከጎኑ ስለሆኑ ብቻ ነገራቶች ይቀልለታል። አሁንም ከቀድሞ ሙድ ወጥቷል። ያዘዙትን ማኪያቶ አንድ ሁለቴ ፉት እያሉ እያወሩ ነው። ማሚሻ ሌላው ቁም ነገር ዱዓ ማድረግ ነው። ሰበብ ለማድረስ ይህን ያክል ስቴፕ ከተራመድክ ቀሪውን ላላህ መንገር ነው። እሱ ይጨነቅበት። ከዛ ኢንሻአላህ ጁማ ቀውጥ ያለ ሰደቃ እናደርጋለን። በቃ ነገሩ በአራት ነጥብ ተዘጋ አለው ፉኤ። ማሚ ደስ በሚል ፈገግታ አረ ታዛዥ ነኝ፣ ላባዬ ያልሆነ ምንም ነገር ጥንቅር ብሎ ይቅር። ኢንሻአላህ ጁማን መጠበቅ ግዴታ የለብንም። ከዛ በፊት በአንዳንድ ነገር ለሚገባው ሰው የሆነ ነገር እንሰጣለን አለ። አጋጣሚ ሆኖ ከኋላው ጀርባውን በስሱ መታ አደረጉት። ዘወር ሲል የሚያውቀው ልጅ ነበር። አብዬ ነው፣ የሰፈራቸው ልጅ። አብሯቸው እንዲቀመጥ ወንበር ሳብ አደረጉለት። አቢ እንዴት ነህ? አረ ጠፍተሃል በጣም አለው። አዎ ማሚዬ፣ ምን ሰሞኑን ባካ አልጠቆርኩም? ሆስፒታል ስመላለስ ውይ እንዴ ምን ነው በአላህ እናትዬ ታማብኝ። በቃ ምኑን ሊያዝ ምኑን ልጨብጥ፣ በዛ ላይ ገቢ የለኝ፣ ብር ሲበዘብዙ አይጣል ነው አለ። እና አሁን እንዴት ናቸው? አረ ተወኝ፣ እሷም እንደሆንኩ ልሁን ፈጣሪ ያውቃል። ከዚህ በኋላ የትም አልታይም ብላ ቁጭ ብላለች። እኔም እጄ ላይ ምንም ቀርሽ ስለሌለ ብዙ አልተገፋኋትም አለ። አብይ ውስጡ የዋህ የሆነ ልጅ ነው። የድል ነገር ሆነና ስራ ምንም አይቀናውም። ትምህርቱን 8ኛ ክፍል ነው ያቋረጠው። እንደ ዘመኑ ወጣት በሱስ የተለከፈም አይደለም። አረ ማሚ በገብርኤል ስራ ፈልግልኝ እስኪ አለ። ማሚ በልበል ተነሳሁን ማዘርን እንያቸው አለና ሂሳብ ከፍሎ ወደና አብይ ቤት እናቱን ሊያዩ ሄዱ። አብይ ፎኤና ማሚ እንዲሁም የአብይ እናት በዛች ጠባቧ የቀበሌ ቤት ተፋፍነው ቁጭ ብለዋል። ማሚ መገረም ስራው ነውና እንዲህ አይነትም ህይወት አለ እያለ ቤቱን ከላይ እስከ ታች ይቃኛል። አልጋው ጥጉን ይዞ ተቀምጧል። 2 ረዘም ያሉ አግድም ወንበሮች ትይዩ ሆነው የግድግዳውን ጥግ ይዘው ተቀምጠዋል። ያልታጠቡ የመመገቢያ እቃዎች፣ ቡሾች ምናምን ደግሞ አንድ ላይ ሆነው መዘፍዘፊያ ውስጥ ይታያሉ። ሞሎያ ጨርቆች፣ ካልሲ ምናምን ደግሞ ገመድ ላይ ተሰቅለዋል። ማሚ የሰፈር ልጅ ቢሆንም ቤቱን ገብቶ አይቶት አያውቅም። እንዴት ናችሁ ልጆች አሉ የአብይ እናት ካልጋቸው ፎቀቅ ብለው ለመነሳት እየሞከሩ። አረ አይነሱ፣ እንዴት ነው ማዘር አለ ፉኤ ካልጋው ጫፍ ላይ ቁጭ ብሎ እንዳይነሱ ደገፍ እያደረገ። ይመስገነው መኖር ከተባለ አለን። አብዬ ጓደኞችህ ናቸው? አዎ ማዬ። እንዴ እሱ እኮ የሀጂ ልጅ ነው። እሱ ደግሞ የሱ ጓደኛ ሀጂ ሙስጣፋ። አዎ ማዬ አወቅሽው አላት። የአብይ እናት ከወደ ራሳቸው ቀና አሉና አረ ዝም በል የሀጂ ልጅ እንዴት ትልቅ ሰው ሆኗል፣ አምሮበታል ደግሞ። የፈጣሪ ያለ እንዴት ነህ ልጄ?
ሀያትስ እንዴት ናት? እትዬ መሪማስ? ወይ ልጄ አድጋሃል እኮ ሰው ሰላም ማለት አትወድም ነበር እኮ አሁንስ ያው ነህ? አረ ማዘር ይኸው መጣሁ አይደል አለ ማሜ። አዎ ተባረክ ልጄ። ትምህርቱን ከምን ደረስክ? እየተማርኩ ነው። አይዞ በርታ ልጄ፣ ዋናው ጤና ነው፣ ሁሉም ይደረስበታል አሉ። አዎ እንዴት ኖት ማዘር? ቆይ ምንድነው የሚሰሙት? አረ እኔ ምኑን ጨብጬው ራሴን ስለ ወገቤን ይዘኛል፣ ወገቤን ስለ ሆዴን። አረ ምኑ ቅጡ። ሆስፒታሉም ቅጣጣ ብርን እንጂ ምን በሽተኛ ፈለጉ ብለህ ነው? አይዞት ማዘር፣ አሪፍ ሆስፒታል መታየት ነው የሚሻለው። እንደውም ቆይ እኔ የማውቀው ሆስፒታል አለ፣ ነገ አብረን እንሄዳለን በቃ አለና ማሜ ወደ አብዬ ዞረ። አብዬ ስልክ የለኝም እኮ እስኪ ስጠኝ አለና የአብይን ቁጥር ተቀበለ። አረ እንደዛ ይሻላል ብለህ ነው? አራው ማዘር መታየቱ አይከፋም። እና ወዴት ናችሁ አሁን አሉ ማዘር ለመውረድ እየቃጣቸው። አረ እንሂድ ማዘር፣ የ30 ሰዓት እየደረሰ ስለሆነ ጓደኛዬንም ስለምሸኝ እንዳይረፍድብን አለ ማሜ ቀና እያለ። አረ የሆነ ነገር እንኳን ሳቀምሱ ቤቱም ባዶ ሆነ። አረ ችግር የለም ቤታችን አይደል አለና ፉኤ አብይን ለመሰናበት እጁን ዘረጋ። አይ አብይ እንኳን ይሸኘናል፣ እኔ ጋር ትንሽ እናወራለን አለ ማሜ። እሺ ማዘር አይዞት እንመጣለን፣ አላህ ያሽሩት ብለው ተከታትለው ወጡ። አብይ ፉኤን እንሸኝና አብረን እንመለሳለን አይመስልህም አለ ማሜ። አረ ችግር የለውም እንሄዳለን አለና ተመልሶ ወደ ቤት ገባ። እማ መጣሁ አረፍ በይ እስከዛ ብሏት በሩን በርገግ አድርጎ ወጣ። ፉኤ መስጂድ ትገባለህ ወይስ ቤት አለው ማሜ። አዎ እዛው ሰፈር መስጂድ ጣል አድርገኝ አዛን ሊል ነው ደግሞ አለ ፉኤ ሞባይሉን ሰዓት እያየ። እሺ ሀቢቢ ነገ እንዴት ነው ክላስ አለን እንዴ? አረ የለም ኤግዛም እየደረሰ እኮ ነው፣ በብዛት ሰብጀክቱ አልቋል ማለት ይቻላል አለው። አይ ጥሩ። አብይ እኔ ምልህ ማዘር ቆይ ምን ተብለዋል ከዚህ በፊት ሲታዩ? እማዬ ባክህ አንዴ ጨጓራ ይሏታል፣ አንዴ ታይፎይድ፣ ታይፈስ፣ የበሽታዎቹ ስም መብዛት እሷን በቃሏ ይዛቸው ታማሚ ሳይሆን ዶክተር መሰለች አለ አብይ ምርር ብሎት። አይ እስኪ ነገ አሪፍ ሆስፒታል አለ እዛ እንሄዳለን በጠዋት አለው። አረ ማሜ ብዙ አትቸጋገር፣ እኔ እንደሚሆን አደርጋለሁ አለው። አረ ባክህ ዝም በል፣ ምን መቸጋገር ነው? ባይሆን እኔም ፉኤ ጋር ሰገድ ላርግና ልምጣ፣ 10 ደቂቃ ታገስ እሺ አለው። መኪናውን ከነፉኤ ሰፈር የሚገኘው መስጂድ ጠጋ አርጎ አቆመና አብዬ 10 ደቂቃ አለና ወረደ። ፉኤም አብይ አይዞ ነገ ያው በጊዜ ሄዱና ታዩ ደህና ደር ብሎ ተሰናብቶት ወረደ። ፉኤና ማሜ ወደ መስጂድ ቁልቁል እየወረዱ ያወራሉ። ማሜ በአሁን ሰዓት ወሳኙ ነገር አፍያ ሆኗል አሉ። እንዴ በጣም እንጂ ደግሞ የአብይ እናት የባሰ ነው ባክህ። ስለ ኢኮኖሚያቸው የወረደ ነው፣ በዛ ላይ አብይ ስራ የለውም በጣም። አረ በየቤቱ ስንት ጉድ አለ መሰለህ እየተባባሉ ወደ መስጂድ ገቡ። መግሪብን ሰግደው ማሜ ፉኤን እዛው ተሰናብቶት ወጣ። አብይ ቆየሁኝ እንዴ? አረ አልቆየህም፣ አካባቢው ደስ ይላል፣ ስቃኝ ነበር አለው። ቀላል እኔና ፉኤ እኮ ስራዬ ብለን ነው የምንመጣው። ስልህ አንዳንድ ጉዳይ ልናወራ ስንፈልግ ከካፌ እዚህ ይመቸናል። እኔ ምልህ አብይ እስኪ እዚች ጋር ወረድ እንበልና አንዳንድ አስቤዛ እንግዛ አለው። እሺ ብሎ ተከትሎት ወረደ። ማሜ የአትክልት ቤቱን ተላላኪ ከእያንዳንዱ አትክልት በዛ ያለ ኪሎ እንዲሰጠው አዘዘው። ተላላኪው እየመዘነ በፌስታል እያረገ ወደ መኪናው አስገባለት። ማሜ ሂሳቡን ጠይቆ ለልጁም ለእጁ የሚሆን ብር ጨመር አድርጎ ሰጠው። አቢ ለማዘር ታመሽባቸው ይሁን እንዴ አለ ማሚ ስላስቆየው ቅር እያለው። አረ እኔ በዚህ ሰዓት ገብቻ አላቅም። ምን ነው ሌላ ምን ሄድበት ቦታ አለ እንዴ አለው። አረ የለም የስካሁኑ ነው ያልኩ። አረ ጣጣ የለውም አለ አብይ አምሽቱ ስለሚገባ። ማሚ መኪናውን እና አብይ ቤት ፊት ለፊት አቆመና አብይ ያቺን ነገር ቤት እናስገባት አለው። ምኑን ማሚ? ከኋላ ያስጫናትን። አረ ማሚ የምር ደስ አይልም ባክህ፣ ደግሞ ያስጫናትን ትላለህ እንዴ? ያስጫናቸውን በል እንጂ። ለነገሩ እኔ ነኝ ጥፋተኛ፣ ማን ተናገር አለኝ? የምሬን ነው። ለኔ ማን ሆስፒታል ወስደህ ካሳየህልኝ ራሱ ትልቅ ነገር ነው። ሌላ ምንም ነገር አልፈልግም። ባክህ አሁን ቶሎ ረድና እናስገባው፣ አካብዴ ነገር ነህ አለ ማሚ። እሱ መግባት ስላልፈለገ በር ላይ አርጎለት ነገ በጧት 2:30 እደውላለሁ ደህና ደር አለና ተሰናብቶት ወደ ቤት ሄደ።
ማሜ ሱብሂን ሰግዶ ጥልቅ የሆነ ስሜት ዱዓ አደረገ። ያ አላህ አባዬን አፍ ያርግልኝ፣ የአብይ እናትንም አፍ ያርጋቸው፣ በሄድንበት ጥሩ ዜና የምንሰማ አድርገን አለ። በጠዋቱ ነፋሻማ አየር መውጣት አማረው። ሰዓቱ ገና ነው። ሊሂድ ቢልም መሄድበት ቦታ አልወሰነም። በዛ ላይ 2:30 ቀጠሮ አለበት። ድንገት በአባቱ የጤና ሁኔታ ዘንግቷት የነበረውን ያቺ ጧት ሲያያት የነበረችውን ልጅ ድቅን አለችበት። ገና ለአንድ 20 ጉዳይ ነው። ቢሄድ ሊያገኛት እንደሚችል ተስፋ አድርጎ ለባብሶ ወጣ። መኪናውን እያበረረ ወደ አሰቡ ቦታ ደርሶ ጥግ ላይ አቆመና ወረደ። እዛው እየተንጎራደደ መጠበቅ ጀመረ። ሞባይሉን አወጣና ሰዓት አይቶ አይ ዛሬ አርፍጃለሁ አለና የአብይን ቀጠሮ አስቦ ለመሄድ ፈለገ። ወደ መኪናው ከመግባቱ በፊት ዞር ብሎ አካባቢውን ሲቃኝ እየተቻኮለች ስትመጣ አያት። ክላስ ረፍዶባት ሳይሆን አይቀርም። በጣም እየፈጠነች ነው የምትራመደው። ማሜ ዛሬማ ቆይ የሆነ ነገር ማድረግ አለብኝ አለ። ግን ምንም ሊመጣለት አልቻለም። አጠገቡ ልትደርስ ስትል በቃ ሰላምታ አለና በሷ አጠገብ ስታልፍ ሰላም አለይኩም አላት። የሞቱን መልስ የለም። ኧረ ምን መልስ ማን ነው እንኳን ብላ ዘወር አላለችም። ቶሎ ነበር ስትራመድ የነበረው። ማሜ ቅር አለው። ድፍረቱ ደግሞ አስገርሞታል። ትንሽ ሰዓት እስክትታጠፍ ቆሞ ባይኑ ተከተላት። በመሃል ስልኩ ጠራ። ሀሳቡን ሰብሰብ ባረገና ስልኩን አየ። አብይ ነበር። ወይኔ አብዬ አለና በፍጥነት ወደ መኪናው ገባ። ወደ ሰፈር አካባቢ ሲደርስ ለአብይ ደውሎ በር ላይ እንዲጠብቁት አደረገ። አብይና እናቱን መኪና ውስጥ አስገብቶ የአብይን እናት ይቅርታ ጠየቀና ሀጂን ወደ አስመረመረበት ሆስፒታል ሄዱ። ማሜ ቀድሞ ገብቶ ዶክተሩን አናገረና የአብይ እናት እንዲገቡ አደረገ። ምርመራው በተሳካ ሁኔታ ተጠናቀቀ። የአብይ እናት ብዙም አስጊ ነገር አልተገኘባቸውም። በሽታው ከባድ ቢሆንም በመድኃኒት መስተካከል እንደሚችል አሳወቋቸው። እስከዛሬም እንዲህ አቅም ያሳጣቸው ነገር ያለአግባብ የተሰጣቸው መድኃኒትና የበሽታው ምንነት በትክክል አለመታወቅ ነበር። መፍትሄው ደግሞ ራሳቸውን በአመጋገብ በኩልና የታዘዘላቸውን መድኃኒት በአግባቡ መጠቀም እንዳለባቸው ነው የተነገራቸው። መድኃኒቱ ግን ከፍተኛ የብር መጠን እንደሚፈልግና ለረጅም ጊዜ መውሰድ እንዳለባቸው አስጠንቅቀዋቸዋል። ማሜ ከሆስፒታል ይዟቸው ወጥቶ ፋርማሲ ጋር መኪናውን አቆመ። ምን ነው ልጄ ሲሉት አይ መድኃኒት ልገዛ ነው ማዘር ብሎ መልስ እንኳን ሳይሰማቸው ወረደ። ፋርማሲ ገብቶ ስለ መድኃኒቱ ለፋርማሲስቱ አማከረው። መድኃኒቱ እዚህ ሀገር አይመረትም፣ እኛ ጋር ግን አለ። ሊቋረጥ አይገባም፣ ጠብቀው ነው መውሰድ ያለባቸው። በቀን 1 ፍሬ ነው አለና የመድኃኒቱን ይዘት አውርዶ አሳየው። በቃ ይሁን ችግር የለም ስጠኝ አለና ለወር የሚያክል ኪኒን ተቀብሎ ከፍሎ ወጣ። ቤት በር ላይ ሲደርሱ ማሜ ብዙ የ100 ብር ኖቶችን አውጥቶ ማዘር እንዳይሰሙት ድምጹን ዝቅ አደረገና ስራ እስኪገኝ ይችል ለማዘር አንዳንድ ነገር አርግበት አደራ ተንከባከባቸው አለና ወደ አብይ እናት ፊቱን አዙሮ ማዘር በቃ ይዞት እንግዲህ ሲል የአብይ እናት ከየት መጣ የተባለ እንባ እያረገፉ እንደው ልጄ ምን ልበልህ፣ በምን አፌ በምን ቃል ልመርቅህ፣ የልጅ አዋቂ ፈጣሪ እራሱ ፈጥሮ እንዲህ ቸር እንዳደረገህ የውስጥህን ምኞት እሱ ያቃልና አንተ ሳትጨነቅ እሱ ይጨነቅልህ። ልጄ መድኃኒቱን ሳልወስድ ተሻለኝ እኮ፣ ክፉን ነገር ያያዝልህ፣ ቆይ ኑር ሳቅ አሉና እንባቸውን እየጠረጉ ከመኪናው ወረዱ። ሰላም ወሳ